والله وين نجوا؟ لا إله إلا الله يا سلام يا سلام كويس كويس لا بقل ورا لا يا جماعه እንደዛ አርግና ጀማዓ يا انت بس قاعد يمام أبوي يدي ينترى فوق هنا يا زلمة يا رب بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته ودنا تكبراتችሁ የሉቅማን ሀገር አቀፍ ማህበር እህቶች እንደዚሁም ቢላሎች ፈሊላህ الحمد ያው እንግዲህ እየተሽቀዳደማችሁ ትገኛላችሁ የረመዳንን በረካ የረመዳንን ትሩፋት ለማግኘት እየተሯሯጣችሁ ትገኛላችሁ እንግዲህ ዛሬም ያው መንገዳችንን ቀጥለናል አላህ Subhanahu Wa Ta'ala ወዶና ፈቅዶ ያው የተስተሃውን የቆየንባቸው ቦታዎች የተሰሩ ስራዎች ታቃላችሁ በመቀጠል ደግሞ ዛሬ ምንገኘው በደቡብ ወሎ ዞን ሀርቡ ከተማ ዝጋ ማየት ትችላላችሁ ሀርቡ ከተማ ተገኝተን እንግዲህ ሀርቡ ከተማ ላይ ተፈናቅለው ለተቀመጡ ላሉ ወገኖች ለወገን ነው ደራሽና ለነሱ መድረስ አለብን በሚል ያው የናንተ ሐሳብ የናንተ ልፋት የናንተ ውጤት ነው ዛሬ ሀርቡ ላይ ተገኝተን እንግዲህ አሁን በዚህ ሰዓት ይኸው ግራና ቀኝ የምታዩቸውን ከ110 በላይ ልጆችን ህፃናቶችን ቅድሚያ በኋላ አዋቂዎች ላይ ትናፈጥር ልጆች እንዳይረብሹ ቅድሚያ ልጆችን እያበላን እንገኛለን ኢንሻአላህ እንግዲህ ቀጣውን ቪዲዮ አዋቂዎቹ ላይ ትንደርስ ያው ምሽት ስለሚሆን ካሜራ ወይንም ፎቶ ጎልቶ ላይ ታያችሁ ስለሚችል መጀመሪያ በዚህ ሰዓት ልጆችን እያበላን ባለንበት ሰዓት ላይ ቪዲዮ እየሰራን እንገኛለን ቀጣውን ቪዲዮ ወደፊት አብረን እንከታተል ወሰላሙ አለይኩም ወራህመቱላሂ ወበረካቱ
አልሐምዱሊላህ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወበዕድ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉቅማን ሀገር አቀፍ ማህበር እህቶች ሱሚዎች እንግዲህ ያው ኢንሻአላህ ደግሞ ያው ተመልሼ መጥቻለሁ። አሁን ተመልሼ ተመጣ እንግዲህ ያው ፍጡር እየደረሰ ነው። መግሪብ አዛን ሊል ያው ለቀደም ላይ ያለው ነበረው ቪዲዮ ላይ ለልጆች ቅድሚያ እያበላን ነበረ። ያው ደቡብ ወሎ ዞን ሀርቦ ከተማ ላይ ያለ ካምፕ ነው የምንገኘው። ቀደም የነበረው ቪዲዮ ላይ ልጆችን እያበላን ነበር። አሁን ደግሞ ይሄው በዚህ ግራና ቀኝ የምታዩት ትሪ ተደርድሮ ዙሪያውን አካባቢ ላይ ደግሞ ሰዎችም ተሰልፈው አዛን እስከሚል እየተጠባበቁ ይገኛሉ። እንግዲህ እዚህ ጋር የምታዩት ትሪ አንድ ማድ ለ8 ነው እዚህ ጋር የተደረገው። የምታዩት ጋር ሩዝ አለው፣ ስጋ አለው፣ እንጀራ አለው። አንድ ማድ ላይ 8 ሰው ይይዛል ተብሎ ነው የተሰራው። እዚህ ጋር እንግዲህ የሰራነው በስሌት ደረጃ 437 ሰዎችን ይይዛል ብለን ነው እዚህ ጋር የሰራነው ማድ አንድ ትሪ ላይ 8 ሰው። ይሄንን በማድረግ እንግዲህ ኢንሻአላህ አላህ Subhanahu Wa Ta'ala ወዶና ፈቅዶ እዚህ ደረጃ አላህ ያደረሳችሁ ጌታ ረመዳናችሁን አላህ ይቀበላችሁ። ረመዳናችሁን ቀቡል አላህ ያድርገው። አላህ ዘንድ እንግዲህ ጡመውም አጡመውም መፍጠረውም መስፈጠረው የሚያገኙትን በረካና ሚንዳ አላህ የሚመነዳችሁ አላህ ያድርጋችሁ። ቀጣውን ቪዲዮ እንግዲህ ኢንሻአላህ ተመልሰን እንገኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። It's
እንድሪስ ተሸጉራ ዝብኛ እና ሌላ ግባብ